ጤና ይስጥልኝ ተመልካቾቼ፣ ዛሬ የምንነጋገረው በህጋችን ላይ ማመልከቻ ስንጽፍ ወይም ደግሞ አንዳንድ ጉዳዮችን ለፍርድ ቤት ስናስገባ ክስ ሊሆን ይችላል፣ መልስ ሊሆን ይችላል፣ ይግባኝ ሊሆን ይችላል፣ ማመልከቻ አቤቱታ ሊሆን ይችላል። የምንሳሳተው አለ ኔሚንግ ላይ ወይ ደግሞ ስም አሰጣጥ ላይ። እስቲ እነዚህን ከላይ የጻፍኩላቸውን ተመልከቷቸው። በክስ ላይ የምንለው ለምሳሌ የተከሰሰው ሰው ከሳሽ ነው የሚባለው በክስ ላይ። እንደገና ተከሳሹ ደግሞ ተከሳሽ ነው የሚባለው። ይህ በነገራችን ላይ በሲቪል ነው። በሲቪል ስላችሁ የወንጀል ሌላ ጊዜ እሰራቸዋለሁ እንዳያምታታችሁ። ሲቪል ስላችሁ ይሄ በፍትሐ ብሔር ጉዳዮች ላይ ከሆነ ክስ ስታቀርቡ የፍትሐ ብሔር ጉዳዮች፣ የገንዘብ ጉዳዮች ምናምን የተመለከተ ወንጀል ያልሆነ ማለት ነው ስታቀርቡ የመጀመሪያው ክሱን ስታቀርቡ ገና ለፍርድ ቤት አድራሻ የምትሰጡት ከሳሽን ከሳሽ ነው። በዚህ በኩል አለ አይታችኋል። ተከሳሹን ተከሳሽ ነው። ይህ በክስ ላይ እና በመልስ ላይ በሁለቱም ላይ በከሳሽና በተከሳሽ እያላችሁ መልስ የምትሰጡት እና ክስ የምታቀርቡት ለመጀመሪያ ገና ፍርድ ቤት ሬጅስትራር ሄዳችሁ ክስ የምታቀርቡት አድሬስ ስታደርጉ ከሳሽና ተከሳሽ ብላችሁ። በጣም ጥሩ። አሁን ደግሞ ይግባኝ ኖሯችሁ እንበል። ለምሳሌ በተሰጠው የመጨረሻ ውሳኔ ላይ ቅር አላችሁ፣ ቅሬታ ተሰማችሁ ወይ ደግሞ ቅር አላችሁ። ያንን ቅሬታችሁን ለበላይኛው ፍርድ ቤት የላይኛው ፍርድ ቤት ከዛ ለተወሰነበት ከአንድ ከፍ ለሚል ፍርድ ቤት ይግባኝ ለመስማት ስልጣን ላለው ፍርድ ቤት ስታቀርቡ የምትሉት ምንድነው? ይግባኝ ባይ እርሶ ይግባኝ ባይ ነው። ለምሳሌ ቅሬታ የቀረበው እርሶ ነው አይደል? ስለዚህ ይግባኝ ባይ ይባላል። ይግባኝ ባይ እከሌ እከሌ። ከዛስ መልስ ሰጪ እከሌ እከሌ። መልስ ሰጪ ማለት ይግባኝ የተባለበት ግለሰብ። ይግባኝ የምትሉት እርሶ ውሳኔው ላይ ሰውየው ላይ አይደል? ውሳኔው ላይ ስለሚሉ ይግባኝ ባይ ይሉና የእርሶ ስም ይጻፋል ይግባኝ ካሉ። ከዛ በኋላ መልስ ሰጪ ተብሎ ደግሞ ያኛው ከዛ በፊት ይግባኝ የተባለበት ምክንያቱም እርሶ ተከሳሽም ከሳሽም ሊሆን ይችላል መጀመሪያ ላይ። ስለዚህ ይግባኝ ሲሉ ግን ይግባኝ ባይ ነው የሚባሉት። ተከሳሽም ኖሮ ከነበረ ከሳሽም ኖሮ ከነበረ እርሶ ይግባኝ ሲሉ እርሶ ይግባኝ ባይ ይባላሉ። የግድ እንትን መሆን የለበትም፣ ተከሳሽ መሆን የለበትም ወይ ደግሞ ከሳሽ መሆን የለበትም ይግባኝ ባይ ለመባል። ሁለቱም ይግባኝ ማለት ስለሚችሉ ማለት ነው። ተከሳሽም ከሳሽም ቅር ከተሰኙ ይግባኝ ባይ ተብለው ለይግባኛቸውን ያቀርባሉ። ከዛ ይግባኝ ባይ ይባላል። መልስ ሰጪ ያኛው መልስ የሚሰጠው ይግባኝ የተባለበት ሰው መልስ ሰጪ ይባላል። ከዛ እርሶ ጉዳዩን ያብራራሉ። ይሄን መቼ ነው? ይግባኝ ሲጽፍ። ይግባኝ ማለት ለሚቀጥለው ፍርድ ቤት ይግባኝ ስልጣን ላለው ፍርድ ቤት ይግባኝ ሲያቀርቡ አድራሻው እንደዚህ ነው የሚጻፈው። ይግባኝ ባይና መሀል ላይ ያለችው መልስ ሰጪ። የመጨረሻውን ልንገሩት። ይሄ ደግሞ ኤኒ ካይንድ ኦፍ ማመልከቻ፣ የትኛው ማመልከቻ። ይሄ በነገራችን ላይ የኢትዮጵያ ሕግ የዛሬ 1960 ዓ.ም ጀምሮ ሲተገበር የነበረ ነገር ግን ያምታቱታል ጠበቆችና የህግ ባለሙያዎች እነሱን ጨምሮ ግለሰቦችም እንደዚህ ሲያመለክቱ ያምታቱታል። ስሙ አይባልም። ስለዚህ የሚባለው አሁን ያልኩት ነው። ይሄ ነው። ሶስተኛ ላይ ተመልክቷት ማመልከቻ። ማንኛውም ማመልከቻ ሲጽፉ ለምሳሌ የውሳኔ ግልባጭ ይሰጠኝ፣ ለምሳሌ ይስተካከልልኝ ምናምን የምትባላለች አለ። ከይግባኝና ከክስ ውጪ ያለ ማንኛውም ማመልከቻ ሲጽፉ ከላይ የሚጽፉት አመልካች የእርሱን ስም የእርሶ ያመለከቱት እርሶ ለምሳሌ እርሶ የውሳኔ ግልባጭ ከጠየቁ አመልካች፣ ከሳሽም ይሁን ተከሳሽ፣ እርሶ ከሳሽም ይሁን ከተከሳሽ ክሱ ላይ ልክ እርሶ ማመልከቻ ሲያቀርቡ ግን አመልካች ብለው ነው የሚያቀርቡት። የእርሶን ስም እርሶ ነው የሚያመለክቱት። ከሳሽም ይሁን ተከሳሽ፣ ይግባኝ ባይም ይሁኑ መልስ ሰጪ ልክ ማመልከቻ ሲያቀርቡ ግን አመልካች ብለው የእርሶን ስም ይጽፋሉ። ከዛ በኋላ ተጠሪ ማለት ደግሞ የማያመለክቱት ግን ጉዳይ ውስጥ ያሉት በዛ መዝገብ ቁጥር ላይ ጉዳይ ውስጥ ያሉት ሰዎች የሚጻፉበት ነው ማለት ነው። እርግጠኛ ነኝ ተግባብተናል። ከዛ በኋላ ማመልከቻውን ይጽፋሉ ማመልከቻ ላይ ማለት ነው። ማመልካች ካሉ በኋላ ተጠሪ ብለው የዛ ያላመለከተውን ሰው ግን ጉዳይ ውስጥ ያለውን ሰው ይጽፉና የመዝገብ ቁጥሩን ቀዩን አድርገው መጻፍ። ለማንኛውም ዛሬ ኔሚንግ ላይ ብቻ ነው ያልኩት እንጂ ጉዳዩ ላይ ሌላ በጣም እናወራበታለን። ስለዚህ መርሳት የሌለባችሁ ክስ ላይ ከሳሽና ተከሳሽ፣ ይግባኝ ላይ ይግባኝ ባይና መልስ ሰጪ፣ ማመልከቻ ማንኛውም ማመልከቻ ላይ ደግሞ አመልካችና ተጠሪ በሚል አድራሻውን እየጻፋችሁ ጉዳያችሁን ማስኬድ ትችላላችሁ። በፍትሐ ብሔር ጉዳዮች በወንጀል አይደለም። በሌላ ፕሮግራም ሌላ ጊዜ እንገናኛለን። ለዛሬ ሰላም።